ሁሉም ብልት ቀጥ ያለ አይደለም። በተፈጥሮ የሚታጠፍ ነው። በተፈጥሮ የሚታጠፉ አሉ። ብልት አካባቢ የሚፈጠሩ ችግሮች ለወሲብ እንቅፋት የሚሆኑ ነገሮች ማለት ነው። ለምሳሌ ወንዶች ላይ ከሚያጋጥመው አንደኛው የብልት መጣመም ፔሮኒዝዲዝም ይባላል። ምናልባት አዲስ ነው ለአንተ፣ ግን አይ ቲንክ ቢወራ መች መታከም እንዳለባቸው ቢያውቁ። ሰው ምንድነው ፔሮኒዝዲዝም የምንለው? የወንዶች የብልት ከጊዜ በኋላ በሚጣመምበት ጊዜ ነው። የሆነ ጊዜ ያክል ጤናማ ነበረ፣ ከዛ በኋላ ይጣመማል። ከዛ በኋላ ምናልባት ወደ ታችም ወደ ቀይም ወደ ግራም ወደ ላይም ሊሆን ይችላል። እሱ የሚሆነው ጠባሳ ስለሚፈጠር ከቆዳቸው ስር ጠባሳው በተፈጠረበት ቦታ ላይ ብልቱን የመጎተት ነገር ይኖራል። በዛ ጊዜ ዲዩሪንግ ኢሬክሽን ከፍተኛ ህመም ሊያመጣባቸው ይችላል። ቤንድ አደራረጉ ወይም አስተጣጠፉ ግንኙነቱ በትክክለኛው መንገድ እንዳይደረግ እንቅፋት ሊሆንባቸው ይችላል ማለት ነው። እንደነዚህ አይነትም ኬዞች ትሪተብል ናቸው ወይም መታከም የሚችሉ ኬዞች ናቸው። ምናልባት ብዙ ሰው ይህንን ነገር እውቀቱ ባለመኖር ቤቱ ቁጭ ብሎ ሊሆን ይችላል። ስለዚህ ቶሎ ደግሞ ከታከመ ፕሮግኖሲሱ ቆንጆ ነው ወይም የመመለስ እድሉ ከፍ ያለ ነው። አንድ ነገር 10 ዓመት ስታስቀምጠውና 2 ዓመቱ ላይ ስታሳክመው እኩል አይደለማ። 8 ዓመት የሚደርስበትን ዳሜጅ ፕሪቨንት ታረጋለህ። ቶሎ ምን ያህል ጊዜ ነው? አሱናስ እንዳዩት ያንን ነገር በፍጥነት ወደ ሕክምና ቢመጡ የተሻለ ነው የሚሆነው ማለት ነው። አንደኛው እሱ ነው። ሌላኛው ፔናይል ከርቬቸሮች አሉ፣ ኖርማል ከርቬቸሮች አሉ። ከርቬቸር ማለት መታጠፍ። ሁሉም ብልት ቀጥ ያለ አይደለም። በተፈጥሮ የሚታጠፍ ነው። በተፈጥሮ የሚታጠፉ አሉ። ስለዚህ 30 ዲግሪ እና ከዛ በታች የሆነ ጥፋት ብዙም አያሳስበንም፣ ኖርማል ነው። በዚህ ዙሪያ የሚመጡ ታካሚዎች ስላሉ መች መታከም እንዳለባቸው ቢያውቁም ከልፋት ይድናሉ ብዬ ስለማስብ ነው። ከልጅነት ጀምሮ የነበረ መጣመም ካለ ዲግሪውን ኤስቲሜት ማድረግ ያስፈልጋል፣ የመጣመሙን ዲግሪ ማለት ነው። ስለዚህ እስከ 30 ዲግሪ አክሰፕታብል ነው። በተፈጥሮ የመጣው በሚቆም ጊዜ ህመም ከሌለ ለኮስሜቲክ ኢፌክት ካልሆነ ምንም ችግር አያመጣም። ወይም ለውበት ብለው ያ ነገር እንዲስተካከል ካልፈለጉ ለውበትም ይስተካከላል። እሺ አላ ዛሬ ነው የሰማሁትኝና እሺ ከዛ በላይ ዲግሪ ከፍ ካልና ግንኙነት ላይ ግን ትክክለኛውን ለማድረግ የሚቸገሩ ከሆነ መስተካከል ይችላል ማለት ነው። ይሄ ነገር ከተፈጠረ ምናልባት ሲነኩት የብልታቸው ቆዳ ላይ ሃርድኒንግ ነገር መሻከር ነገር ይሰማቸዋል። ብልት በሚቆም ጊዜ የተወሰነ መወጠር ነገር ህመም ስሜት ይሰማቸዋል እና በፊት ቀጥ ብሎ የነበረው ብልት ወደ ሆነ ሳይድ መጣመም ያያሉ ማለት ነው። አሁን መጣመሙ ወደ ቀኝ ወደ ግራ ወደ ላይ ወደ ታች ምናምን ወደ የትኛው አቅጣጫ? ወደ ሁሉም ሊሆን ይችላል። ጠባሳ ወዳለበት ሊሆን ይችላል። ኦኬ ቬንትራል ዶርሳል የምንለው አለ። ጠባሳው ለምሳሌ ከታች ካለ ወደ ጠባሳው ነው የሚጎትተው። ስለዚህ ወደ ታች ቤንድ ሊያደርግ ይችላል። ከላይ ካለ ጠባሳው ወደዚህ ስላለ ወደ ላይ ይጎትተዋል። ጠባሳው የሚፈጠረው ሜቢ በግርዛት ጊዜ ምናምን ነው ወይስ ሌላ ነው? ሌላ ነው። በግርዛት ጊዜ የሚፈጠሩ ችግሮች አይደሉም። ሌላ ምናልባት ስለ ማይክሮፔኒስ ልጆች ላይ መታከም ስለሚችል የብልት መጠን ትንሽ መሆን እስከ 16 ዓመት ከሆነ መታከም ይችላል። ከዛ በላይ ከሆነስ መታከም አይችልም። ምንድነው እንትኑ ሆርሞን ሰርጅ የሚያደርገው እስከዛ ዓመት ነው። ቴስቴስትሮናቸው በከፍተኛ ደረጃ በሰውነት የሚኖረው እድገትም የሚኖረው ይሄ የሁለተኛ ደረጃ እድገት የምንለው ወይም ፒውበርቲ ላይ የምንለው እስከ 16 ዓመት ጊዜ ነው ወንዶች ላይ እድገት የሚኖረው ማለት ነው። ስለዚህ በዛ ጊዜ ያለ የብልት መጠን ማነስ ካለ መስተካከል ይችላል። ማይክሮ ፔኒስ የምንለው አለ፣ ሾርት ፔኒስ የምንለው አለ፣ ኖርማል የምንለው አለ። እንግዲህ ሜዥር ይደረጋል። እንዴት ነው አለካኩ ታውቃለህ? እንግዲህ ስንለካ ፒውቢክ ቦን የምትባላለች ከእምብርታችሁ በታች ቼክ ብታደርጉ እንዲህ ሰውነታችሁን በደንብ ፕረስ አድርጋችሁ ቼክ ብታደርጉ አጥንት ታገኛላችሁ። ከእምብርታችሁ በታች አይ በጣም በታች ከሱ ጋር ማስመሪያ ተይዞ ከዛ ብልቱ መጎተት አለበት። ጀንትሊ ስትሬች መደረግ አለበት።
መጠኑን ለመለካት ምንም አይነት ሳይነሳ ምንም እንትን ሳይል ኢሬክት ሳይሆን መጎተት ይችላል ማለት ነው። ስለዚህ ለልጆች ቤዝድ ኦን ኤጅ የሚወጡ ሬንጆች አሉ ማለት ነው ልጆች ላይ። ስለዚህ እስከ አጥንቱ ድረስ ነው መድረስ ያለበት ሲለካ። ለምሳሌ ይሄ እምብርት ቢሆን እዚህ ጋር ታች ዝቅ ስትል ወይም የብልት ቤዙ ላይ እዚህ ጋር ፕረስ ታደርጉ እንደዚህ አጥንት አለ ከሱ ሜዥር ይደረጋል ማለት ነው። ጀንትሊ ግን የተወሰነ መሳብ አለበት፣ በጣም መሳብ የለበትም። በዛ ተስቦ ሜዥር ይደረጋል ማለት ነው። እንደሱ ሜዥር ተደርጎ የእድሜ ካታጎሪዎች አላቸው። በነዛ እድሜ በቂ ነው አንሷል ወይስ በጣም አንሷል የሚለው ካታጎራይዝ ይደረጋል።